ሰላም ሰላም፣ ሰላማችሁ ይብዛ። የአምላኬ ብሩካኖች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ መልካም፣ እግዚአብሔር ይባረክ። እናንተ እንዴት ናችሁ? አላችሁ? የእግዚአብሔር ሰላምና ጸጋ ለዘላለም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ተባረኩ። ዛሬም ከእግዚአብሔር ቃል አንድ ስፍራ ሊያስተምራችሁ ይዤ መጥቻለሁ። እሱም ሮሜ ምዕራፍ 12 ቁጥር 9 እስከ 21 ላይ ያለውን የእግዚአብሔርን ቃል ሊያካፍላችሁ። ኢየሱስ ክርስቶስ ለሮሜ ሰዎች ያስተማረው ትምህርት ነው። እንዲህ ይላል፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማሞች መዋደድ እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ተከባበሩ። ለስራ ከሚተጉት አትለግሙ፣ በመንፈስ የምትቃጠሉት ሁኑ። ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋችሁ እርዱ፣ እንግዶቹን ለመቀበል ትጉ፣ የሚያሳድዷችሁንም ማርቁ እንጂ አትረግሙ። ደስ ከሚላችሁ ጋራ ደስ ይበላችሁ፣ ከሚያለቅሱ ጋራ አልቅሱ። እርስ በራሳችሁ በአንድ ሀሳብ ተስማሙ። የትዕቢት ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይመስላችሁ፣ ለማንም ስለ ክፉ ፋንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣ ፋንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ እንደተጻፈ። ጠላትህ ብርበው አብላው፣ ጠላትህን ግን ብርበው አብላው፣ ቢጠማው አጠጣው። ይህን በማድረግ በራሴ ላይ የእሳት ፊም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አታሸንፍ ይላል የእግዚአብሔር ቃል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለሮሜ ሰዎች እያስተማረ እንዲህ አለ፣ በፍቅር ኑሩ፣ በወንድማሞች መዋደድ እርስ በራሳቸው ተዋደዱ አለ። እርስ በራሳቸው ተከባበሩ አለ። እኛስ ማነን ዛሬ? በፍቅር እየኖረን ነው? ተዋደን እየኖረን ነው? ተከባብረን እየኖረን ነው? እግዚአብሔር ልቦና ይስጠን በፍቅር እንድንኖር። ከቻላችሁ ብትችሉ ከሁሉም ጋር ተስማምታችሁ ኑሩ አለ መጽሐፍ ቅዱስ ላይ። ተስማምተን ተዋደን ተፈቃቅረን እንድንኖር እግዚአብሔር ያግዘን። የእግዚአብሔር ኃይልና የእግዚአብሔር ክብር ከእናንተ ጋር ይሁን። ቃሉን ለሁሉ ሰው እንዲደርስ ሼር አርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ላይክ አርጉ። እግዚአብሔር አምላክ ይባርካችሁ፣ ዘመናችሁ ይባረክ። እግዚአብሔር ይጠብቃችሁ። እግዚአብሔር በፊታችሁ ይቅደም። ቻው፣ መልካም ጊዜ ይሁንላችሁ። ተባረኩ።